ማነው ይመልስላቸው? የሙዓዝና የሙዓወዝ የአፍራህ ልጆች አይነት መልስ የ16 ዓመቶቹ እነዚያ የበድር ጦርነት ቀን አቢጃህልን ፍለጋ ወጡ። صف በሚስተካከልበት ጊዜ አብዱራህማን ኢብኑ አውፍ እንዲህ ይላል፣ እኔ ራሴን በሁለት ህፃናት መሃል አገኘው። ልቤ ተጨነቀ። እኔ የፈለኩት ጀርባዬን የሚጠብቁ ወንዶች ነበር። በተናገሩ ጊዜ ግን የወንዶች ወንድ እንደሆኑ አወቅኩ። አጎታችን የታላ አቡ ጀህል አሉኝ። አልኳቸው ከሱ ምን ትፈልጋላችሁ? ሰምተናል እሱ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ሰው ነበር አሉ። ብታውቁት ምን ታደርጉታላችሁ አልኳቸው። ብታውቁት ምን ታደርጉታላችሁ አልኳቸው። አሉኝ በእውነተኛ የጀግና እይታ ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ ካየነው አካላችን ከአካሉ አይለያይም። ወላሂ እሱ ከዳነ እኛ አልዳንም። በተገለጸለት ጊዜ እነሱ እውነተኞች እንደሆኑ ያለበትን ነገራቸው። እንደ ቀስት ተፈትልከው ሄዱ። ሰፎቹን እየሰነጣጠቁ በሰይፋቸውም አጣደፉት። ለሞት እስኪያበቁት ድረስ ወደ ሐቢብ ተመለሱ ሰለላሁ ዐለይሂ ወሰለም ብስራት እየተናገሩ እኔ ገደልኩ የአላህን ጠላት እያሉ። ዛሬ ማን ነው ለአላህ ጠላት? ማን አለው? محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود